ገላት ነው አይደል? እናቴስ? ተረጋጋ፣ ልቀቀኝ። እናቴስ? እናቴን ምንድን ነው ያደረጋት? ገላት ነው አይደል? ሞተች። ለእኔም እኮ ሚስቴ ናት። መቃብሯ ላይ የለችም። አለች ናቲ። አትዋሽኝ። እናቴ መቃብሯ ቦታ ላይ የለችም። አጥቻታለሁ። ተረጋጋ እኮ ነው የምልህ ናቲ። ተረጋጋት በለኝ እኮ ነው የምልህ። አንተ የሰዎች በልታት ነው አይደል? እምለቅ እንዳይመስልህ። ጠብቀኝ። አንቺም አለሽበት አይደል? የእናቴ ግድያ ላይ የት ነው ያደረጋችኋል? እኔ ምንም አውቀው ነገር እኔ መጣሁት ከእናት ሞት ነው። አይደለም አሁን እየመሰለኝ አይደለም። ራስን በማይሆን ነገር አትረብሽ። ቆይ እሺ ምን አደረጋችኋት ነው? ለምን የእናቴ መቃብር አጣሁት? ምናልባት ጠፍቶብህ ሊሆን ይችላል። አይደለም ሁላችሁም አላምናችሁም። ቆይ እናቴ ምን አድርጋችኋት ነው? አለሚ ምንድን ነው ያደረጋችኋት? ሰው ነኝ። ሰውማ አይደለሽም። ሀዘን ሳይበርድ ጥቁር ሳይወልቅ የመጣች ጥቅመኛ ሴት ነሽ። እባክህ ተወኝ በቃ። እኔ የእናት መቃብር እንዳለ ነው የማውቀው። ጠብቁ፣ የማደርገውን እኔ ያውቃለሁ። አንተም በጣም ታሳዝነኛለህ። ግን አትዋሺ። ባላሳዝንሽም አዝነሽልኝም አታውቂም። አይናት የሞተችውን እናቴ መቃብር ቦታዋ ላይ አጣኋት እኮ ነው የምልሽ። እባክህ ናቲ፣ አንተ ጋር ያለውን ብቻ ነው እያየህ ያለኸው። እኔንም ልትረዳ ይሞክር እንጂ እባክሽ ተውት። የምታውቂውን ንገሪኝ። ናቲ ጥሩ ሁኔታ ላይ አይደለም። በዚህ ሁኔታው ብዙ ነገር ሊያደርግ ይችላል። እዚህ ቤት እንዳይገባ ማድረግ የመጀመሪያው ጉዳይ ነው። አንችልም። መቻል አለብን። በመጀመሪያ የምንለውን እናስብ። ሐውልት ስላልተሰራላት ሌላ ሰው ቀበሩበት ማለት እሱ እንደውም ይበልጥ ሊያስቆጣ ይችላል። መቆጣት ካለበት ይቆጣ እንጂ ምንም ማድረግ አይችልም። አደጋ ውስጥ አትክተችኝ እባክሽ። ምንም አደጋ የለውም። ሰዎች ይፈሩኛል አይፈሩኝም የሚለውን ማወቅ ከፈለግሽ እኔ የምጣ ከእኔ ጋር። ለምንድን ነው የማይሸሸኝ? ለምን ይሸሻል? አለሜ አንቺ እኮ በጣም ጤነኛ ነሽ። እንገናኛለን አለም። እሺ አባዬ። አይገርምም? በስርዓት ሰላም ካፌ ውስጥ ማንም ምንም እንደማይልሽ ታያለሽ። ግን ያስገቡኝ የለንም ስላልናት እንኳን አይመስለኝም። ቤቲ እዚህ ጋር ለገዛኸኝ የተናገረችው የለንም ስላልናት የምትኖር እንኳን አይመስለኝም የሚለውን ቃል ተናግራለች ማለት ነው። ያ ማለት ትሁት ከዚህ በፊት እንደለመደችው አጎቷ ጋር ትሄዳለች እኛ ሳንኖር የሚለውን ነገር ለገዛኸኝ ማሳወቅ ፈልጋ ነው ማለት ነው። አሁን እዚህ ጋር ችግር የሚፈጠረው ትሁት የለችም። ስለዚህ እንደ በፊቱ እዛ አለሜ ያለችበት ክፍል ገብተን ለምን አለሜን እንደማትረባ ወይ ደግሞ እንዳበደች ያንን ቃል ደጋግመን ለምን አንነግራትም በሚለው አለሜ ያለችበት ክፍል ገብቶ አለሜን ከዛ ካጧት ነው አሁን ላይ ችግር ሊፈጠር የሚችለው ማለት ነው። ችግሩ ደግሞ አለሜ ላይ ብቻ ሳይሆን ትሁት ላይም ችግር ይመጣል። እነሱ ደግሞ በእርግጠኝነት አለሜን ከዛ ክፍል ካጧት ትሁት ይዛት እንደሄደች እና ከዚህ በፊትም ትሁት እዛ ክፍል እንደምትገባ እርግጠኛ ይሆናሉ ማለት ነው። መጀመሪያውኑም እነሱ አንዳንድ ነገር ግራ ገብቷቸው ነበር እዛ ጋር ቤቲንም ገዛኸኝንም ማለት ነው። አለሜ ያለችበት ክፍል ገብቶ አለሜን ሲያናግሯት እንደ ጤነኛ ሰው ነው የምትመልስላቸው። የምትናገራቸው ቃላቶች ራሱ ጤነኛ ሰው የሚናገረው ቃል ነው እና እኛ እንደውም ታብዳለች እያለን አንዳንድ ቃላቶች ስንናገራት እሷ ለውጥ እያሳየች ነው እያገገመች ነው የሚለው ነገር ራሱ ግራ ገብቷቸው ነበር ማለት ነው። አሁን ደግሞ ከዛ ክፍል ካጧት ያኔ አለሜ እንደዛ ያገገመችው ወደ ጤነኝነት ልትመለስ ያለችው በትሁት እገዛ ነው። ስለዚህ ደግሞ ለዚህ ስራዋ ትሁት መቀጣት አለባት በሚለው ትሁት ላይ ሌላ እርምጃ ለመውሰድ ማሰባቸው አይቀርም ማለት ነው። እነሱ ደግሞ ለምንድን ነው እዚህ ጋር ትሁትን አንኖርም ማታ ነው ወደ ቤት የምንመጣው የሚለውን ነገር ነግሯት እዚህ ጋር ደግሞ በመሀል የመጡት የሚለው ነገር ባይታወቅም ግን ደግሞ የሆነ ክፋትም አስቦ ሊሆን ይችላል ማለት ነው። ያኔ የትሁት ክፍል ውስጥ ቁልፉ የተገኘ ጊዜ ትሁት እዛ ክፍል ትገባለች ወይስ አትገባም የሚለውን ነገር ለማጣራት ብዙ ሲሞክሩ ነበር። አሁን ደግሞ ያንን ነገር እርግጠኛ ለመሆን አውቆ ቁልፍ ራሱ ፊት ለፊት አስቀምጦ እኛ የለንም ማታ ነው የምንመጣው ብለን ነግረናት እሷ ደግሞ አለሜ ክፍል የምትገባ ከሆነ እንደለመደችው መግባቷ አይቀርምና ያኔ እጅ ከፍንጅ እንይዛታለን የሚለውን ነገርም አስቦ ሊሆን ይችላል ማለት ነው። ግን ደግሞ በእርግጠኝነት እዚህ ጋር ለምንድን ነው እነሱ ትሁትን ማታ እንመጣለን ብሎ እዚህ ጋር በመሀል የመጡት የሚለውን ነገር ስናነሳ የሆነ ተንኮል የሆነ ክፋት አስቦ እንደሆነ ግልጽ ነው። መጀመሪያም ገዛኸኝ አንድ የተናገረው ቃል አለ። ትሁት አሰናብቱኝ ወደ ቤት መሄድ እፈልጋለሁ፣ ስራውን ማቆም እፈልጋለሁ የሚለው ነገር ስትነግራቸው እዛ ጋር እንደውም እነሱ የሆነ ሚስጥር አውቃ ነው ከዚህ ቤት አንድ መረጃ ይዛ ነው ለዛ ነው አሁን ላይ መውጣት የፈለገችው የሚለውን ነገር አስበና ገዛኸኝ ደግሞ ትሁት ያንን ነገር ካደረገች እዚህ ቤት ያለውን ነገር አንድ ነገር ካወቀች ከዛች ካበደች ሴትየው ጋር አንድ ላይ አስቀምጣቸዋለሁ የሚለውን ነገር ተናግሮ ነበር ማለት ነው። ትሁት እዚህ ጋር ስለ አለሜ የሆነ ነገር ካወቀች እዛው አለሜ ያለችበት ክፍል
ያስገቧታል። ከዛም በኋላ አለሜ ላይ የሚያደርጉትን ነገር ትሁት አብድሻል፣ ጤነኛ አይደለሽም በሚለው እዛ ክፍል ውስጥ አስገብቶ ትሁትም እንድታብድ ለማድረግ የሆነ ጥረት ማድረግ እንዳለባቸው ነው አሁን ላይ እየተናገሩ የነበረው ማለት ነው። ገዛኸኝ በእርግጥ ትሁትን ብቻ ሳይሆን ዛሬ እንደውም ሲያወራ የነበረው ልጁ ናቲ ራሱ መግደል እንደሚችል ነው። ናቲ እዛ ጋር አርፎ የማይቀመጥ ከሆነ እናቴ የት ነው ያለችው እያለ ስለ እናቱ ያለውን ነገር መፈልፈል ከቀጠለ ከዛም በኋላ ከእሱ ጋር ከምቸገር ወይ ደግሞ እሱ ከሚያጋልጠኝ በሚል አርፎ ካልተቀመጠ እደፋዋለሁ እያለ ነው። እና ከጊዜ በኋላ አሁን ናቲ ስለ እናቱ እውነታ ማወቅ ላይ ከደረሰ ያኔ ደግሞ ገዛኸኝ ናቲ ላይ የሆነ ጉዳት ማድረስ እንደሚችል ግልጽ ነው ማለት ነው። በእርግጥ ናቲ አሁን ላይ በጣም ተጨንቋል። ስለ እናቱ ምንም ያወቀው ነገር የለም። ባለፈው እናቱ ተቀብራለች የተባለ ቦታ ሲሄድ ግን ምንም የእናቱን መቃብር ሊያገኝ አልቻለም። ገዛኸኝ ደግሞ ያንን ነገር ያስተባበለው እናት እንዲህ ተቀበረች እንጂ ሐውልት አልተሰራላትም በሚለው ነገር እዛ ጋር ናቲ ሊሸውደው ሞክሮ ነበር ማለት ነው። ናቲ አሁን ላይ እናቴ የት የተቀበረችው፣ እሺ ሐውልቱ ውስጥ ካልተሰራላት መቃብሯ የት ነው የሚለውን ነገር ቢጠይቀው ራሱ ጠበቅ አድርጎ ያንን ነገር አሳየኝ ቢለው ራሱ ያኔ ገዛኸኝ ደግሞ የአንድ ሰው ዝም ብሎ የሌላ ሰው መቃብር ሐውልት ያልተሰራለትን መቃብር ይሄ ነው የእናትህ መቃብር ብሎ ያሳየዋል። መቼም ከዛ በኋላ ናቲ መቃብሩ